ሁላችንም የምንስማማበት አንድ ነገር አለ። ይሄውም ኢትዮጵያውያን በመልክና ደም ግባት የምንታማ አለመሆናችን ነው። የኢትዮጵያውያን እንስቶችን በመልክም ሆነ በጸባይ የተመሰገኑ ናቸው። ሆኖም ግን አሁን የብዙዎቻችንን አይን የተቆጣጠሩትን አርቲስቶቻችን በህዝብ ዘንድ እየተደነቁ ለመቆየትና እርስ በእርስ በሚያደርጉት የውበትና የተክለ ሰውነት ውድድር ይህን መለያችን ታሪክ ያደረጉት ይመስላል። ምንም እንኳን መልካቸውን የተስተካከለ የሰውነት ቅርጻቸው ለስራቸው አስፈላጊ ቢሆንም በተለምዶ እጅግ ባፈነገጠ ሁኔታ በሰርጀሪና በተጋነነ ሜካፕ ራሳቸውን ለማስተካከል ሲጥሩ እንመለከታለን። ይህ በራስ መተማመንን የሚያወርድ ይበል የማያሰኝ ስራ ነው። ዛሬ በዚህ ቪዲዮ የምንመለከተው እግዚአብሔር በሰጣቸው ውበት ላይ ምንም ጭማሪ ወይም ቅነሳ ሳያደርጉ ይህም ማለት ሰርጀሪ በተጋነነ የሜካፕ ስራ ከአንድ እናት ወደ የወጡ ሳይመስሉ በውበታቸው በስራቸውና በጸባያቸው የህዝብ ፍቅርን ያገኙ እንስት አርቲስቶቻችንን ነው። ቃል ኪዳን ጥበቡ ፈገግታዋና ሳቋ ልብን የሚሰርቅ ፍልቅልቋና ሳቂታዋ ቃል ኪዳን ጥበቡ በአዲስ አበባ በተለምዶ ዶሮ ማነቂያ አካባቢ ተወልዳ ያደገች ሲሆን በቤተሰብ ከፍተኛ ቁጥጥር ስር አድጋለች። ሆኖም በእናቷ ድምጻዊት ዝናሽ ውቤ እገዛ ያሰበችበት ልትደርስ ችላለች። ከእናቷ ድምጻዊት ዝናሽ ውቤ ጋርም ከእናትና ልጅ አልፎ ተርፎም የእህትማማችነት ቀረቤታ እንዳላቸው ተናግራለች። አባቷ አቶ ጥበቡም ለጥበብ ያላቸው አመለካከት እጅግ የወረደ በመሆኑ ለቃል ኪዳን ጥበቡ ህልሟን ለማሳካት እንቅፋት ሆኖ የነበረ ቢሆንም እናትና አባቷ በመለያየታቸው ምክንያት ለቤተሰቡ በተለይም ለእናቷ እንደ እህት የምትታሰበው ሄለን በርሄ በቤተሰቦቿ መለያየት ሀዘን ውስጥ እንዳትገባ በማሰብ አቢሲኒያ የዳንስ ትምህርት ቤት አስገባቻት። በዚህም ወቅት የቃል ኪዳን ጥበቡ ውበት ተክለ ሰውነትና ቀልጥፍና የተደነቀችው የአቢሲኒያ ዳንስ ትምህርት ቤት ባለቤትም የቃል ኪዳንን የሞዴሊንግነት ፍላጎት በመረዳት የሞዴሊንግ ትምህርትን በነጻ እንድትማር ፈቀደችላት። የተሰጣትን እድል እንደ መሰላል በመጠቀም ወደ ላይ መውጣትን የጀመረችው ቃል ኪዳን ጥበቡ ሌላ የተደበቀ የመተወን ችሎታዋን ደግሞ በአክቲንግ መምህሯ አይን እንድትገባ አስቻላት። በዚህም ምክንያት የተለያዩ ቲያትሮች ላይ እንድትሳተፍ እድል ወለል ብላ ተከፈተችላት። ፖለቲካ አይደለም ደስ የሚል ስቃይ፣ አንቺን ለኔ፣ ከደመና በላይና በመሳሰሉት ከ25 በላይ ፊልሞች ላይ የተሳተፈችው ቃል ኪዳን ጥበቡ ለሁለት ተከታታይ ዓመታትን በኢትዮጵያ ፊልም ፌስቲቫል ላይ በምርጥ ተዋናይነት ተሸልማለች። ከተወዳጁ የቀድሞ ተዋናይ ታሪኩ ብርሃኑ ወይም ባባ ጋር ተጣምረው አንድ ልጅ ቢያፈሩም ትዳራቸው መዝለቅ ሳይችል ቀርቶ ለመለያየት በቅቷል። ሆኖም ግን ብዙ የፊልም አፍቃሪያንን ባሳዘነ የቃል ኪዳን ጥበቡን ልብ በሰበረ ሁኔታ የቀድሞ ባለቤቷንና የልጇን አባት ታሪኩ ብርሃኑ ባባን በሞት አጥተዋለች። በዚህም ከፍተኛ ሀዘን ከአድናቂዎች አይን ጠፍታ ብትከርምም ከሀዘኗ ተጽናንታ በትዝታ ፊልም ብቅ ብላለች። አስከትላም ህጋዊ ደሃ በተሰኘ ፊልምም አለው ብላላለች። ቃል ኪዳን ጥበቡ ተጫዋች፣ ልበቀናና መልከ መልካም አርቲስት ናት። ማክዳ አፈወርቅ በ1978 በኤርትራ ዋና ከተማ አስመራ የተወለደች ማክዳ አፈወርቅ ትምህርቷን እስከ ሁለተኛ ክፍል በአስመራ የተማረች ሲሆን ቀሪውን ግን በአዲስ አበባ ክሩዝ አካዳሚ ተከታትላለች። ምንም እንኳን የእናቷና የማክዳ አፈወርቅ ህልም የነበረው የሕክምና ባለሙያ መሆን ቢሆንም ጥበብ ግን እኔንም አገልግኝ ብላ ጠራቻት። አሁን ለደረሰችበት ስኬት መሰረቷን የጣለችው በትምህርት ቤት በነበራት የኪነ ጥበብ ክበብ ብርቱ ተሳትፎ ነበር። የመጀመሪያ ፊልሟን የሰራችውም ገና የ8ኛ ክፍል ተማሪ የ15 ዓመት ልጅ እያለች ነበረ። ነገሩም እንዲህ ነው። በትምህርት ቤት የወላጆች ቀን ላይ በተዘጋጀ ድራማ ስትተውን በብቃቷ የተማረከው የእንሳሮና የኪያ ፊልም ደራሲ የሆነው ምስጋናው አጥናፉ ለአዲስ ስራው ማራ በመሪ ተዋናይነት አጫት። በወቅቱ የማክዳ አፈወርቅ እናት ነገሩን በጽኑ ቢቃወሙ ማክዳ አፈወርቅ በብርቱ ጥረት አሳመነቻቸው። የትምህርት ቤቱ አስተዳደርም ማክዳ አፈወርቅ ትምህርት ቤት ማስጠርታለች በማለት የወርቅ ሽልማትን አበርክቶላታል። ማክዳ አፈወርቅ እስካሁን ድረስም ከ15 በላይ ፊልምን ሰርታለች። ከእነዚህም ውስጥ እንደገና ስስት፣ ማክቤል፣ ጥቁርና ነጭ የመሳሰሉት ይገኙበታል። በነገራችን ላይ ስስት ፊልሟ የኔ ምንጊዜ ምርጥ ፊልም ነው። ሆኖም ግን ማክዳ አፈወርቅ በአድናቂዎቿ ዘንድ ባላት አቅም ባላት ችሎታ አልሰራችም እየተባለች ትታማለች። ማክዳ አፈወርቅም የአድናቂዎች ያደራ ስላለብኝ የሚመጡልኝን የፊልም ጽሁፎች በጥንቃቄ ነው የምመርጠው ትለናለች። እንዲሁም ማክዳ አፈወርቅ በተደጋጋሚ መተወን ማለት አለመተወን ነው በሚል አባባል እናውቃታለን። ይህንን ንግግሯን በተወነችባቸው ፊልሞች ላይ መስላ ሳይሆን ሆና በመስራት አስመስክራለች። ምንም እንኳን የጥበብን ጥሪ ብትቀበልም የእናቷንና የራሷን የልጅነት ህልም ያረሳችው ማክዳ አፈወርቅ ከመደወላቡ ዩኒቨርሲቲ በነርሲንግ ተመርቃለች። ማክዳ አፈወርቅ ከረጅም ጊዜ በኋላ ካም ቤቢ ዳይፐር ባዘጋጀው ወላጅነት በተሰኘው በህፃናትና ወላጆች ላይ ባተኮረ የቲቪ ሾው ላይ በአቅራቢነት ብቅ ብላለች። ለወላጅነት የቲቪ ሾው ላይ እንድትመረጥ የሚያስቻላት ከብቃቷ ባሻገር በነርሲንግ ላይ ባላት እውቀት ከተጋባዥ የጤና ባለሙያዎች ጋር መግባባት ስለምትችል ነው። የመኪና ነጋዴ ከሆነው ባለቤቷ ሄኖክ ጋር 2 ልጆችን አፍርተዋል። በአንድ ወቅትም ከወሊድ ጋር ተያይዞ የክብደት መጠን መጨመር ቢያጋጥማትም እንደ አንዳንድ አርቲስቶቻችን በሰርጀሪ ሳይሆን በምግብና በአካላዊ እንቅስቃሴ ማስተካከል ችላለች። ማክዳ አፈወርቅ መዝፈን የምትወድ ሲሆን በትምህርት ቤት ታንጎራጉር እንደነበረ ይታወቃል። ነገር ግን አዘፍኝም ወይ ተብላ ለተጠየቀችው ጥያቄ ከዚህ በፊት ለኢትዮጵያ ፊልም ማጀቢያ ሰርታ የምታውቅ ቢሆንም በድምጻዊነት የመምጣት ሀሳብ እንደሌላ ታሳውቃለች። ማክዳ አፈወርቅ መልከ መልካም፣ ሳቋ የሚወደድ፣ ድምጻ የሚናፈቅ፣ ረጋ ያለች እንዲሁም ትሁት አርቲስታችን ናት። ምንም እንኳን እንደ መስቀል ወፍ የምትታይ ብትሆንም ከአድናቂዎቿ ልብ ውስጥ ግን መልኳ አይደበዝዝም።
ማህደር አሰፋ ቆንጆ ሀብታም እና አነጋጋሪ ከሆኑ አርቲስቶቻችን ታሪክ የምትመደበው ማህደር አሰፋ መዲ ጥቅምት 5 1987 ዓ.ም በአዲስ አበባ ሽሮ ሜዳ ከእናቷ ርብቃ ፈይሳና ከአባቷ አሰፋ ደመላሽ ተወለደች። እስከ 5 ዓመቷም እዛው ሽሮ ሜዳ ቆይታለች። የመጀመሪያ ደረጃ ትምህርቷንም በአጼ ዘርዓ ያዕቆብ ትምህርት ቤት የተማረች ሲሆን የኮሌጅ ትምህርቷንም ከአድማስ ዩኒቨርሲቲ በሴክሬታሪያል ሳይንስ ጨርሳለች። በመቀጠልም በቦሌ አየር መንገድ ውስጥ በነበረው ሱቅ ለ4 ዓመታት ተቀጥራ ሰርታለች። በዚህም ጊዜ ነበረ ከቀድሞ የኢትዮጵያ አየር መንገድ ሰራተኛ አውሮፕላን አብራሪ ጋር የተዋወቀች። ማህደር አሰፋ ውበት ያመላልሰው አውሮፕላን አብራሪው ፍቅሩን በትዳር መደምደም ቢችልም ዘግየት ብሎ አውሮፕላን ይዞ በሄደበት ስዊድን ሀገር ባረፈበት ሆቴል ውስጥ በስካር አምባጓሮ ፈጥሮ በሆቴሉ ባለቤት በተቀረጸ ቪዲዮ ለኢትዮጵያ አየር መንገድ ክስ ደረሰው። አየር መንገዱም እዛው ስዊድን ባለበት የስራ መልቀቂያ ደብዳቤ አስረከበው። በዛውም ከማህደር አሰፋ ጋር የመሰረተው ትዳር አከተመለት። ከዚህም በኋላ ነበር ማህደር አሰፋ ፊቷን ወደ ትወና ያዞረችው። የፊልሙ ኢንዱስትሪም የማህደር አሰፋን ውበትና የመተወን ብቃት በሰፊው ተቀበለ። ማህደር አሰፋም በመጀመሪያ ፊልሟ ታስራለች ሀብላ የጀመረችው የትወና ጉዞ ሌሎች የፊልም ስራዎችን አስከትሎላታል። ያልተነካ፣ አማላዊ፣ የቤት ልጅ፣ ሼፉ፣ ሜድ ኢን ቻይና፣ አይራቅ የመሳሰሉት ተወዳጅነትና ዝና ያተረፈችባቸው ፊልሞቿ ናቸው። በበርካታ ስራዎቿ ተወዳጅነትና አድናቆትን ያተረፈችው ማህደር አሰፋ በተከታታይ ድራማ ሰው ለሰው ደምቃ መታየት ይችላለች። በዚህ ስራዎቿም ከተለያዩ መድረኮች ሽልማቶች ጎርፈውላታል። ማህደር አሰፋ በዘመን ድራማ ላይ በኤክዚኪዩቲቭ ፕሮዲውሰርነት የተሳተፈች ሲሆን ዶቃ የተሰኘው ምርጥ ፊልምን የቅርብ ጊዜ ትውስታችን ነው። ማህደር አሰፋ ከፊልም ስራ በተጨማሪ በማስታወቂያና በመጽሔት ስራ ላይ ከፍተኛ ተከፋይ ናት። ማህደር አሰፋ እጅግ አነጋጋሪ ያደረጋት ጉዳይም ከኢትዮጵያ ቢሊዮነሩ ሼህ አላሙዲን ጋር ስሟ መነሳቱ ነው። ነገሩ እንዲህ ነው። በአንድ ወቅት ማህደር አሰፋ የፊልም ኢንዱስትሪው ላይ ስትነሸነሽ ቤፒዮና በተባለ ግለሰብ አይን ውስጥ ገባች። ይህ ግለሰብ ደግሞ የሼህ አላሙዲን ደላላና የቅርብ አማካሪ ነበር። የማህደር አሰፋንም ፎቶ ለሼህ አላሙዲን አሳያቸው። ሼህ አላሙዲንም በውበቷ ለመማረክ ጊዜ አልፈጀባቸውም። በሌላ አጋጣሚም በተወዳጁ ድምፃዊ መሐመድ አህመድ የክብር እውቅና ዝግጅት ላይ ማህደር አሰፋ በፕሮግራሙ አጋፋሪነት ሼህ አላሙዲንም በክብር እንግድነት ተገናኙ። እንግዲህ ይህ አጋጣሚ የአርቲስቷን ህይወት በቅጽበት ለውጦ ከሚሊዮነሮች ጎራ እንደቀላቀላት የሚነገረው። ከዚህ ክስተት በኋላ የመዝናኛ ኢንዱስትሪ ሊያስገኘው በማይችለው ሁኔታ ውድ መኪና መንዳት፣ ውድ ቤት ውስጥ መኖር፣ አልፎ ተርፎም በገበታ ለሸገር የራት ዝግጅት ላይ 5 ሚሊዮን ብር ከፍሎ ከጠቅላይ ሚኒስትር ዶክተር አብይ ጋር እራት መመገብ የመሳሰሉት የተከወኑት። እንዲሁም ምንም እንኳን በግልጽ ባይወጣም ማህደር አሰፋ ከሼህ አላሙዲን አንድ ወንድ ልጅ እንደወለደች ይነገራል። ማህደር አሰፋ ቁጥብ፣ መልከ መልካምና ጠንካራ ሴት ናት። መሰረት መብራቴ አድናቂዎቿ ውብና ጨዋ ኢትዮጵያዊ ሲሉ የሚገልጿት መሰረት መብራቴ ተወልዳ ያደገችው መሃል 4 ኪሎ ግቢ ገብርኤል አካባቢ ነው። አንድ ወንድምና 2 ታናናሽ እህቶች አሏት። መሰረት መብራቴም በልጅነቷ በትምህርት ቤቷ በተለያዩ ጭውውቶች ላይና ትወናዎች ላይ ትሳተፍ ነበር። ለብዙዎች የጥበብ መንገድ እንደሆነ ሁሉ መሰረት መብራቴም በሰንበት ትምህርት ቤትም የተለያዩ መንፈሳዊ የኪነ ጥበብ ስራዎችን ሰርታለች። በአዲስ አበባ ዩኒቨርሲቲ ተማሪ በነበረችበት ጊዜም የመጀመሪያ ስራ የነበረው ጉዲፈቻ ላይ ተውናለች። በመቀጠልም የብዙዎቻችን ትውስታ የነበረው ገመና ድራማ ላይ በብቃት በመተወን ተወዳጅና ተወዳዳሪ ለመሆን በቅታለች። መሰረት መብራቴ ያሳደገቻትን ቤተክርስቲያን ባለመርሳት በዝማሬና በተለያዩ መንፈሳዊ ስራዎች ቤተክርስቲያንን ታገለግላለች። ይላል አንደበቴ የሚል ተወዳጅ መዝሙርም አላት። መሰረት መብራቴ ከሷ ይልቅ ስራዋ እንዲናገር የምትፈቅድ ድንቅ ሴት ናት። በመሆኑም በአንድ ወቅት በመልክ የምትመስላት አንዲት ሴት በማህበራዊ ድረገጽ ላይ ብቅ ብላ ባሳየቻቸው ከመሰረት መብራቴ ተቃራኒ ጸባይ ብዙ አድናቂዎቿ ቅር ቢሰኙ ውሎ አድሮ እሷ እንዳልሆነች ተረጋግጧል። የመሰረት መብራቴ አድናቂዎች በአንድ ወቅት ይህን የመሰለ መልክ ቁመና ይዛ ባለማግባቷ ቢጨነቁም በመጨረሻ ለብዙ አርቲስቶቻችን ምሳሌ በሆነ ሆሆይታና ጋጋታ ባልበዛበት ባልተጋነነ ሰርግ የተቸገሩ ሰዎችን በመርዳት ከሽባባው ቤተሰብ ከጂጂ ሽባባው ወንድም ዘውዱ ሽባባው ጋር ተጣምራለች። ባለቤቷ ዘውዱ ሽባባው መልከ መልካም ሀገር ወዳድ ሰው እንደሆነ ይነገርለታል። መሰረት መብራቴ ከአዲስ አበባ ዩኒቨርሲቲ በመልቲሚዲያ ቲያትር 2ኛ ዲግሪዋን የያዘች ስትሆን በ2015 9ኛው ጉማ አዋርድ ላይ በአርያ ሰብ ብያኔ በሚል ዘርፍ መሰረት መብራቴ ሰውን መርዳት እንደ ህይወት መርህ የያዘች ኢትዮጵያዊት አርቲስት ናት። በተፈጥሮ አደጋ ለተጎዱ ለተፈናቃዮች እጅግ ብዙ እርዳታን በማድረግ ትታወቃለች። ብዙ ገዳማትን በመጎብኘትና ለገዳማት ማጠናከሪያ በማሰባሰብ ታግዛለች። ለልብ ህሙማን መርጃ ማዕከል በሰራችው የአምባሳደርነት ስራ ከመርጃ ተቋሙ በሎስ አንጀለስ ከተማ በሎስ አንጀለስ ካውንስልና ዩኤስ አፍሪካ ኢንስቲትዩት በጋራ ባዘጋጁት ሁማኒቴሪያን አዋርድ የማህበሩ አባላት በተገኙበት የእውቅናና የምስጋና ሽልማት ተበርክቶላታል። መሰረት መብራቴ እጅግ ጨዋ፣ መልከ መልካም፣ ስርዓት ባለውና ውበቷን በሚያጎሉ ሀገረኛ አለባበስ የምትታወቅ ሀገር ወዳድና ሃይማኖቷን አክባሪ እንደሆነች አድናቂዎቿ ይመሰክራሉ። አንደኛ
ሳያት ደምሴ ሞዴል፣ ድምፃዊት፣ ተዋናይ፣ ፋሽን ዲዛይነር፣ የፊልም ፕሮዲውሰር በ1986 ዓ.ም በአዲስ አበባ ተወለደች። ለቤተሰቧም አራተኛ ልጅ ስትሆን የ17 ዓመት ወጣት እያለችም በሞዴሊንግ ቁንጅና ውድድር ላይ አንደኛ በመውጣት ሚስ ኢትዮጵያ ለመባል በቅታለች። በዚህ ጊዜ ነበር ታዲያ ይውኝ የሚለው ውበቷ የፊልም ዳይሬክተሮችን ቀልብ የሳበው። በዳይሬክተር ሄለን አማካኝነት ተመርጣ የመጀመሪያ ፊልሟን ሳራ ነው በመሪ ተዋናይነት የሰራችው። ስለ አንቺ፣ ላውንደሪ ቦይ፣ የብርሃን ፊርማ፣ ስሜት ወይስ ሰሌት በጀርመን በተሰራ ዴር ዌብ አንቲዮፐር ሳያት ደምሴ ከሰራቻቸው ጥቂቶቹ ናቸው። ከብዙዎች አድናቆት የተቸረው በአርትስ ቲቪ ላይ ይተላለፍ የነበረው እረኛ ተከታታይ ድራማ ላይ የእናናን ገጸ ባህሪ በመወከል ድንቅ ብቃቷን አሳይታለች። በእረኛ ድራማ ላይም በድንቅ ተዋናይነት በለዛ አዋርድና ጉማ አዋርድ ላይ ያሸነፈች የነበረ ቢሆንም ሳያት ደምሴ ግን ሽልማቱ ከኔ በላይ የሚገባቸው ነበሩ በማለት አልቀበልም ብላለች። በዚህም ውሳኔዋ አድናቆት ከትችት ጋር አስተናግዳለች። የሳያት ደምሴ ውሳኔ በአሁኑ ዘመን የማይገባቸውን ሽልማት ለሚወስዱ አልፎ ተርፎም ለምን አልተሸለምኩም ማለት ለሚያግሮመሩሙ አርቲስቶች ጥሩ ምሳሌ ይመስላል። ሳያት ደምሴ አሁን ከፊልም ኢንዱስትሪ የጠፋች ሲሆን እንደ ምክንያት የጠቀሰችውም የሚመጡላት የፊልም ጽሁፎች ተመሳሳይነት ያላቸውና ሴት ልጅን እንደ ማድመቂያ ወይም ማስዋቢያ የሚጠቀሙ ናቸው። ጠንከር ያለ ሀሳብ ሲገጥመኝ ግን እጥላለሁ ብላናለች። እንዲሁም ሳያት ደምሴ በየፊልሙ ሴት ተዋናዮችን በተጋነነ ሜካፕና በተገላለጠ አለባበስ ማቅረብን ትተቻለች። ከትወና ባሻገር ዘርፈ ብዙ ችሎታ ያላት ሳያት ደምሴ በሙዚቃውም ዘርፍ የመጀመሪያ ነጠላ ዜማዋ ተውማነ በሙዚቃ አፍቃሪያን ተወዶላታል። ከክፍል 3 አልበሟም እስከ እስክሽር እንዲሁም አንጋፋና ወጣት ድምጻውያን የተሳተፉበት የሀገር ካስማነ ነጠላ ዜማ ድረስ የአድማጭን ጆሮ መያዝ ይችላል። በእህቷ ቤተልሔም ደምሴ ዳይሬክተርነት የተሰራው የእስክሽር ሙዚቃ ክሊፕ በሙዚቃ አፍቃሪያን ዘንድ የተወደደ በዩቲዩብ ገጽ ላይ 4 ሚሊዮን በላይ ተመልካችን ያገኘው ይህ ስራ ሳያት ደምሴን ከአንዴም ሁለቴ ለሞት የሚያደርስ አደጋ ለማስተናገድ ምክንያት ሆኗታል። ሁኔታው የተፈጠረውም የዘፈኑ ክሊፕ መቀረጽ የነበረበት በዝናብ ጊዜ በመሆኑ በወቅቱ መብረቅ የቀላቀለ ኃይለኛ ዝናብ በመዝነቡ ሳያት ደምሴ ዛፍ ስር ቆማ በምትቀረጽበት ሲል ላይ ከዛፉ ላይ የወደቀ ቅርንጫፍ መቷታል። በሁለተኛው ደግሞ በውሃ ላይ እየተንሳፈፈች በተቀረጸችው ሲል ላይ የመስመጥ አደጋ አጋጥሟት በመተንፈሻ አካላቷ ውሃ በመግባቱ ለተወሰነ ደቂቃ ራሷን ልትስችላለች። ይህን አጋጣሚ ሳያት ስትገልጸው ለሙያ የሚከፈል መስዋዕትነት ብለዋለች። ስለ ሴት ልጅ ጥቃት ባገኘችው መድረክ ሁሉ ከመናገር ወደ ኋላ የማታውቅ ሳያት ደምሴ ለብዙ ሴት ወጣቶች ምሳሌ የምትሆን ጠንካራና የብዙ ሙያ ባለቤት ናት። ከ2018 እስከ 2019 በአፍሪካ ህብረት የሴቶችና የወጣቶች አምባሳደር ሆና የተመረጠች ሲሆን የሴቶች ንጽህና መጠበቂያ ባልተደረሰባቸው ዩኒቨርሲቲዎች ሴቶች በንጽህና መጠበቂያ እጦት ከትምህርት ገበታቸው እንዳይስተጓጎሉ የንጽህና መጠበቂያ ምርቶችን በማዳረስ ብርቱ ጥረት አድርጋለች። ሴት ወጣቶችንም በምንም አይነት መልኩ ከዓላማቸው ሳይደርሱ እንዳይሰናከሉ ትመክራለች። ሳያት ደምሴ በራስ መተማመን ያላት በሀገሯ ባህልና ስርዓት የምትኮራ የብዙ ጥበብ ባለቤት ቆንጆ እና ጠንካራ ሴት በመሆኗ የብዙዎችን አድናቆትና አክብሮት አግኝታለች። እነዚህ አርቲስቶች ለሌሎች በራስ መተማመን ለሌላቸው ብዙ በመታየትና ከባህልና ስርዓት የወጣ አለባበስ በመልበስ በሰርጀሪ እና በተጋነነ ሜካፕ ብዙ የህዝብ ፍቅርና አድናቆት የሚያገኙ ለሚመስላቸው አርቲስቶቻችን እንደ አርአያ ይጠቀሳሉ።